ቁጭ ብዬ ነው ዝበል ምንድነው ደግሞ የምትመስለው ከመጥቆር ማብለጭለጭ የሆነ የክትፎ ጣባ ነው የምትመስለው የሆንክ ጣባ ነገር ተይ እንጂ ሂሩቴ እንዴ እኔ በጊዜ ገብቼ ልጆቹን ራት አብልቼ ተንከባክቤ አንቺን በር እያየው በጠበቅኩ ዝበል ምን በር ትላለህ በራፍ ኧረ ተይ ሂሩቴ እንዴ አንተ ትብስ አንቺ ትብሽ መባባል ሲገባን የሚያከብርሽን ባልሽን የትም እያመሸሽ እየጠጣሽ እየመጣሽ እንደዚህ መሳደብ ተገቢ ነው ባል ስማ ዛሬ ቤቢ ሻወር ብትኖር ኖሮ የሰው ባል ምን እንደሚያደርግ ታውቅ ነበር ፈጣሪ እንኳን ብዙ ተባዙ ያልኩት ምን ሆኜ ነው እስኪል ድረስ ሄኒን አርግሽል ቤቢ ሻወር አዘጋጅተልኛል ጭራሽ ገንፎ ስትሻማኝ ነበር እንጂ የሆንክ ገንፎ ኧረ ተይ ሂሩቴ አንድ ጨዋ ባል ገንፎ አይባልም ገንፎ ነህ ስማ እነዛ ቤተሰብ ተብዮቹ ራሱ እናትና አባት የለየላቸው የአፈር ገንፎች ናቸው ይሄ ደግሞ ወንድም ተብይ ብልጭልጭ ገንፎ ሙሉ ቀን በነገራችን ላይ ልብሱ አይኔን ያቃጥለኛል ይለበልበኛል ብለሃለች ብለህ ንገረው ገንፎ ብርሃን ባንክ ምን ባካታጋን ምን አንተን በስካር ውስጥ ሆኜ ትንሽ ለኩፍ አድርጌ ተናግሬያለሁ አለቀ እንስማ ምንም ችግር የለውም እኮ እኔ እኮ መወቃህልሽ ነኝ እችለዋለሁ አሉ እንጂ ማን ቀረ አድማጮቻችን ለምን የሚለው ይሄዳል ቀጥሎ አለ የወድን ብቅል ያወጣዋል ያለው ሰውዬ አንቺን አይቶ መሆን አለበት ተይ እንጂ ሂሩቴ ይሄው ገንፎ ናችሁ ቤተሰቦቼ ራሱ ቢሆኑ እና እናትና አባቴ የለየላቸው የአፈር ገንፎች ናቸው ከነሱ ተወልጄ ነው ቤቢ ሻወር ያልኖረኝ አሁን ለቤቢ ሻወር አንሳለሁ እነሱ ወደኋላ ቀርተው እኔ ደግሞ ወደኋላ አስቀሩኝ ማነው አባት ተብዬው ማነው ምን ተስኖት ሁሉ ተስኖትን ይቀጥላል ተይ ሂሩቴ እንደሱ አይባልም ተይ ሂሩቴ እቺ ደግሞ ማናትየው የባንቺርጌ ልጅ ዙፋን እሷን ብሎ ዙፋን ወሬ ብቻ ባንቺርጌ አጥንቴ ቋንጃዬ አሁን ባንቺርጌ ያለች እንደ ባንቺርጌ ድፍት ልትልልኝ አሁን እኔ ባንቺርጌ መኖር እኔን በድህነት ከመማር አድኖኛል ባንቺርጌ ቤቢ ሻወር ለኔ አዘጋጅታልኛለች እኔ ለቤቢ ሻወር አንሳለሁ ወይ ሂሩቴ እኔ እንኳን ያንቺን እናትና አባት ሳይሆን እኔ የኔን እናትና አባት ነው ያው ነገ ስለሚመጡ በል እነሱስ ቢሆኑ ያንተ ማን ቅጣው ነው ማን ነው ስሙ አባቴ አባትህ የሶቪየት ራሻ ያ ሶቪየት 50 ጊዜ ሶቪየት የሚል ራሻዎች ሶቪየትን ምላሱ ላይ ያነቃሱት ነው የሚመስለው ያለ ሶቪየት ወሬ ማቃባትክ ምንም ቢሆን እኮ እናቴ ያንተ እናትስ ብትሆን ስለጸለየች መንግስተ ሰማያት የምትገባ ይመስላታል እዚህ ክር የመሰለች እሷ ነች እንደ መንግስተ ሰማያትን ቁልፍ ያዘችው ቀሚስ በለበሰ መሰላት እንደ መንግስተ ሰማያት የሚገባው ወይኔ ቤቢ ሻወር ሳይደገስልኝ እኮ ነው ያን ሄኖክን የወለድኩት ይሄ ደግሞ ሄኖክ የሚባለው በዩ
በል ወንክ ጣባ ነገር ነኝ ጣባ ነግ እሺ ጣባ ነኝ አመሰግናለሁ ነሐሴ 3 ከሌሊቱ 6:27 ተጠናቀቀ አመሰግናለሁ ይሄው ነው በስድብ ዘር ማጥፋት ማለት ይሄንን ጉድ ላንቺም ሆነ ለኔ ቤተሰቦች ባሰማቸው የሚፈጠረው ምንድነው ማን ያውቃል ቆይ እነዚህ ሰውን ልጆቹ አዩኝ አማንም አላሽ እኔ ብቻ ነኝ ምስክርሽ ምን ነው በስ ይሄ ሁሉ ሰው ተሳደብታይ ብትለይ ምን አለበት ጣባ መች ይሰማል የምን ጣባ ችግር የለውም የኔ ችግር የለውም አቤት ሙሉ ቀንና ሄኖክን ያልሻቸው አንዲቷ ብትሰማ ቆመሽ አትሄጂ አደራክን በስ የሱን ነገር ማንም እንዳይሰማብኝ አምጣው ግድ የለም እኔ ጋር ይሁን ግድ የለም አደራክን በስ ይሄን ነገር ይኸው ልጠጥቼ ይሄን ሁሉ ሰው መሳደቤን ማንም እንዳይሰማብኝ አደራክን ሰክሬ ዘር በመሳደቤ በሚለው ቢስተካከል ለትርጉምም አይሻም ለማንኛውም ሰው እንዳይሰማ እንደ ቀልድም ቢሆን ታቆራርጠኛለህ እሱ እንግዲህ እንደ ስምምነታችን ይወሰናል እንደ ስምምነት ማለት እንደ ስምምነታችን ማለትማ እማዬና አባዬ ሲመጡ የኔ ልጅ እንዳልሆነች መመስከር ይሄን የምታረጊ ከሆነ ምን ችግር አለው ይደበቃል መቼ ነው እናትና አባት የሚመጡት ዛሬ ነው ለምን ነው የሚመጡት ለኔ ልደት ወይኔ ረስቻለሁ ዛሬ ይሄን ልደት መሆኑን ወይኔ ጉዴ እንግዲህ በሄኖክ ልደት በቤተሰብ መሃል ይሄ ሚስጥር እንዳይወጣ ከፈለግሽ መስማማትሽን አልተናገርም ምን አርጊ ነው የምትለኝ ምንድነው የምትፈልገው እንዳትቆጪ ሲቀጥል እነሱ ፊት ማውራት ያለብሽንና የሌለብሽን ለየ ሚስጥር የባለ ሚስጥሩ ነው አለቀ አለበለዚያ ጋንጋን እየሸተተች እየተወላገደች እየተለፋደደች ዘር ማንዘሯን ትሳደባለች ቢባል ማን እንደሚጎዳ እንግዲህ ማወቅ ነው ስለዚህ ማድረግ ያለብሽን እወቂ እነሱ ሲመጡ መናገር ያለብሽንና የሌለብሽን ለየ ሲመጡ እኔ ያልኩሽን ብቻ ታያለሽ አለበለዚያ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ ሁሉ ብር በስንትዬ አንተ እኮ በእኔ አትጨክንም እውነቴን ነው ጨዋ የጨዋ ዘር ነህ የቆንጆ ልጅ አባት አይደለ ሄኖክ እኮ ቁርጥ እኔን እኮ ነው የሚመስለው ተው እንጂ እንዴ እኔን ዘሎ ሄኖክ ላይ ከዛ ወደ እርሶ የምንም ባጥንባጥ ነው እንዴ ይሄን ባጥንባጥ እኮ የትም አይደርስም ወይዘሮ ዙፋን ልክ እኮ ነው የኔ ልጅ አንተም እኮ ቆንጆ ትነታ እኮ ሊደፋኝ ነው ትንቷ አይደለም ቡኩ ላይ ያለው ብር ነው የሚደፋውት ይሄ ሁሉ ብር እርሶ አየር ባየር ይሰራሉ እንዴ አረ ይሄ ሁሉ ብር እቺ ምን አላት አው እንዴ ላስቤዛም ለልብስም ለምንም ለአንዳንድ ነገር እኮ ሲሰጠኝ የቆጠብኳት ብር ናት ይኸውልህ ይሄ ሰውዬ አንድ ቀን እኔ ነው ጉድ ማድረጉ አይቀርም አው ጥሎ የሚሄዱም አይቀር ነው ለዛ እኮ ብዬ ነው የኔ ልጅ እንደው ለክፉ ቀን ትሆነኛለች እኮ ብዬ ያስቀመጥኳት እኮ ናት ከባድ ነው ግን በባልና ሚስት መካከል ይሄ ከባድ ሚስጥር ነው አደራ የኔ ልጅ አደራ ይሄ ሰውዬ ደግሞ ከሰማ ሌላ ወንድ ያለ ነው የሚመስለው አደራ አው ሌላ ወንድ ሲሉ አው መቼም በዚህ በመልኬ በውበቴ ምክንያት ሌላ ወንድ ባንክ ውስጥ ብር ያስቀመጠልኝ ነው የሚመስለው እንዴ መቼም ይሄ ውበቴና መልኬ የማያመጣብኝ ነገር እኮ የለም እንደው በስንትዬ አንድ ፊቱን እንደው አንተኑ መስዬ ባርፍ ይሻለኝ ነበር አንተኑ ሲሉ አይ ያው ሂሩትና አንተ ያው ግልጽ በግልጽ አይደለም የምትነጋገሩት ሁሉን ነገር እኔም እንደው ግልጽ ባደርገው ብዬ ነው እንደዛ ነው አዎ ይኸውልህ በስንትዬ አደራ ይሄንን ብር ይቀራመቱኛል ማንም ሰው እንዳይሰማብኝ ውለታ አለብኝ አደራ ውለታ ያለበት እንዳይረሱ ይክሳሉ እሺ ምንም ነገር አልተነፈስም እኔ እርሶም እናትና አባቴ ሲመጡ የማይናገሩት ነገር አለ
እሺ ችግር የለውም እኔ አንተ ባልከኝ ነው የምመራው ችግር የለውም በጣም እሺ ይኸውልህ በስንትዬ አዎ የቅቤ ሽሮ አለች ሽክን ያለች ምንድን ነው የቅቤ ሽሮ አይ ሽሮ በቅቤ አለ ሽክን ያለች ናት ላቅርብልህ ኧረ እኔ አልፈልግም የተንበጫበጨ ሽሮትን ለሙሉ ቀን እስጡት አለቀ በቃ አሁን ሁሉም ሙትና ቁስለኛ ሆነዋል ከዚህ በኋላ ፈረሱም ሜዳውም የኔ ነው አበቃ አከተለ ሙሉ ቀን እሱ ልጅ ሁሉም ሰው ይረሳዋል አይ ቶ የሙሉ ቀን ቀላል ነው መቼም ቢሆን ስህተት መስራቱ አይቀርም ይሄ ነገር እንዴት ነው በጣም አርጅቷል እኮ ይሰራል ግን ይሰራል ይኸውልህ ጥሩ ጋ ግን ቶሎ አይግልም ከጋለ ግን የሸክላ ድስት ታውቃለህ በሱ የተሰራ ወጥ እንዴት ነው አውቀው የኔ ያህል ነው ያው ግን አንተ ደንበኛ ስለሆንክ ያው ደግሞ ከለሩም ደስ አይልም ከለሩ ትላለህ እንዴ ድሮ ከለር ነበር እንዴ ብላክ ኤንድ ዋይት ብቻ አይደለ እንዴ ያለው ስማ ይኸውልህ ይሄ ድል እንዳያመልጥ እንዴ እጅ ላይ ያለው ሉሲ ነው ተጠቀምበት በጣም የድሮ ነው በጣም ያረጀ ነው ማለት ነው በቃ 6 ልሰደው 6 ትቀልዳለህ እንዴ እኔ ታክሲ አውጥቼ ጭርሰራ በወስደው 650 7 አልሸጠውም እንዴ ሶመጣ አስቀይስ ተውቻለ ሆዴ ያልፍልም ያልፍቅር ምነው ምናደዴ አጎቴ ምን ያርክ ነው ሄኖኬ ባለ ልደቱ ልጅ ግባ እንጂ ምነው መቆምህ ሄኖኬ ስድስቱ ዘደው ቆመህ አትየኝ ዝም አትበል ስድስቱ ዘደው ሄኖኬ እንዴት ነው ልደተ አዲስ ልብስ ተገዝታል ህፃን እኮ አይደለሁም ቀስ በል ያቺ ምንድን ናት ሄኖኬ ይኸውልህ ያቺ ሄኖኬ እቺ ፎቶ ጋር ሄኖኬ በቃ አንተው ቆራለሁ አይደል ለምን ካውየውን ትሸጠዋለህ አይሰራም ሄኖኬ አይሰራም እንዴ ባክ ይሰራል አንተ ምን ይሰራል እንዴ አንተ ልጅ አይደለ እንዴ ምንድነው ሰው ትልቅ ሰው ሲያወራ ጥልቅ የምትለው ቆይ አሁን ለምን መተ ነው ትልቅ አማማ ሁሌ በልደት ቀን ግንባሬን ስማ ትመርቀኛለህ ለዛ ነው የመጣሁት ይኸውልህ ሄኖኬ አሁን ያየውን ነገር በምንም ተአምር ምድር ዝቅ ቢል ሰማይ ከፍ ቢል የዘንድሮ ካለው ሰው ሆነ የባስቀመጡበትም አይገኝም እንዴ ሄኖኬ መታሃል እንዴ አዎ ለመመረቅ ነው የመጣሁት እንዴ ታዲያ ልብሴን ተኩሼ መርቀሃለሁ እኔ የምልህ ሙሉ ቀን ካውያውን አላየኸው የምን ካውያ እዚህ ቤት ካውያ አለ እንዴ ሄኖኬ ለሄኖኬ የምገዛለት ለልደቱ ባሉ እንግዲህ እንደፈረደኝ ፈልገዋ ለሄኖኬ ልደት ትኩስ አርጌ ጥበቤን የምለብሰው ትኩስ ማነን ነው በውቅ ባለሙያ እየተሰራ መቼም ጨምደድ ያለ ልብስ ለብሻ ልሄድ አምሮብኝ ዘንጬ ነው የሚሄደው ኧረ እኔ ተጨማደደ ልብስ በዘር የሚል ካውየውን ድብቀን የሸጥኳ እንዳል ነገር በስጦታ ታታለኝ ቆሻውን ስጦታ በገዛል ትናገራለህ እሱማ አልናገርም ታዲያ ስጦታ ሰጣለሁ ምንድነው የምትፈልገው የፈለግከው ነገር ደግሞ የምትፈልገው ነው ያቋቋሉ ያቺን ብስኩት ነው አይደል አይ እና ከረሜላ አይ ኢሊፖፕ ነው አይ እና ምንድነው ላስብበትና እነግራለሁ ላስብበትና